አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ኢድኩም ሙባረክ አለይና አለይኩም ብያለሁ። ተሳሳትኩልኝ እንግዲህ እየቆየሁ መሳሳት አለ ትላላችሁ እየተረሳ ትላላችሁ እና ደህና ናችሁ ወይ ቤተሰብ? ከኛ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እንኳን አደረሳችሁ ልንላችሁ ዛሬ ብቅ ብለናል። እንደዚሁም ደግሞ ዛሬ ያው ኢድን በማስመልከት የኢድ አድሃ ገበያ ነበርና ዛሬ ረቡዕ በደሴ እና ገበያ ምን አይነት ነው ምንድነው የሚለውን በሰፊው ልናሳያችሁ መተናል። እኔ ዛሬ ገበያ አልሄድኩም፣ ማሚ ሄዷል። እሱ ነው ገበያይቶ የመጣው። አንዳንድ ጊዜ ያሳርፈኛል ማለት ነው። በቃ በል ያለው ጊዜ እሱ ተውን ትላላችሁና ዛሬ ሄዶ ገቢቶ መጥቷል። እኔ ቤት ነበርኩ ዛሬ እና ያለውን የገበያ ዋጋ እያንዳንዱ ይዘረዝርላችኋል ያሳያችኋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት አላችሁ? ኮላን 1446ኛው ኢድ አድሃ አፋ በዓል እንኳን አደረሳችሁ ብያለሁ። ዛሬ እንግዲህ ውድ መርካሽ የሚለውን ለእናንተ ላሳያችሁ ወደ ገበያ ጎራ ብዬ ወቢት ገበያ ተገኝቼ አሁን ሳበች ሾሮ ስጀፋ ብዬ ወደ እናንተ መጥቻለሁ። እስከ ቪዲዮ መጨረሻ የትም እንዳትሄዱ ላይክ ሰብስክራይብ ያረጋችሁ ተከታተሉ ማለት ነው። እንግዲህ ዛሬ ገበያው በሚገርምሽ አጋጣሚ ማለት እንኳን ማርሽ ልሄድ ብለሽ ያስጨልላል ማለት ይከብዳል። ነው እንግዲህ አንድ ማአት ብር ይዤ ሄጄ ስልክን ሳትበላ አንድ ማአት ብር ይዤ ሄጄ ይዣት የመጣሁት ዕቃ እቺ ሶስቷ አታምኑም እንግዲህ የርኩትን ብር አልነግራችሁም። እና ምን ገዛትኝ ምን ውድ ነው ርካሽ እኮ እንግዲህ እኔማ ምን ገዛላ እንዳለለ እነሱ ጋር ነው ማሳይሽ ያልከኝ። ስለዚህ የትም እንዳትሄዱ አይ ደግሞ ከቤተሰቦች ጋር ነው ብዬ አብረን እንግዲህ የገዛሁትን ከ8 ወር በኋላ አስቤዛ አርኩ። 8 ወር በኋላ ነበር ምልከው ማለት ነው። ዛሬ የዛን ሰዓትም እኮ ብቻ አይደለም እኔ ጋር ሄደን ተጠፋፍተን እኔማ ታዩ ስለዚህ ሳንበም ገዛው ነው ገበያ ሄድም ነበር የምትሄደው። ስለዚህ ዛሬ ሸመት መታርግ መጥቻለሁ ማለት ነው። እንደ ነገሩ በግማ ቀረብ በዓሉን በማስመልከት ሁሉም ቪዲዮ እዚህ ያለ ቀጥ ያለ የሚያሰላችሁ እስከመጨረሻው እዩ። እንግዲህ ወደ ዝርዝሩ እንግባ አሳየን ለማየት ተጓጉተናል እኮ። እንግዲህ የገዛሁት ያው እንግዲህ አረፋ ያው ተሰገድ ያመስ እንመለስ እንግዲህ እንትን አይደል ጥብስ ነገር ተው ለምሳ እንዲደርስልን እንጂ አያት አዝማሪ ነው ጥብስ ቅጠል ይባላል። ይሄ እቺን ገዝቻለሁ። አየሽ እንግዲህ ስንት ተገዛች እንዴት ነው አላችሁ? 30 ብር አለች። ጥብሷን ጠብሰና ቀምሳችኋለሁ 30 ብር። ሌላ ምን ገዛ ልትሪ ነው እንግዲህ ቆይ ተረጋጊ። የገዛሽ 5 ምንጭሽን ዘረጊ እና ነው እንጂ ዋይ ቡና የቡናው ሁሉ እንግዲህ ግሬም ላሳያችሁ ይታያል። የሚታይ እርግጠኛ ነኝ። ይሄ ቡና እንግዲህ የተገዛው 1000 ብር 1000 ብር ነው። ያው እንደም ገዝቻለሁ። ያው 1000 ብር ምንድነው ሰው ጋር ተቆጣጣሪ? እሺ ያልኩኝ እኮ ሽኩራን አንቺ ሰላም አወጣሽ ነበር። አረ ጉዲው ልኝ ሰው ተሰራተ ስልኳን እንደወጣ የሚገርም ለእናንተ ይሁን እንግዲህ እንትንም ገዝቼ ወጣለሁ። እኔ ማንጎ አፕል ማንጎ ምችን ገዝቻለሁ 120 ብር። እቺ ደግሞ ኪሎ ስንት ነው? 120 ብር። ይሄ ኪሎ ነው እና አነሳሽ ግን ጥሬ መሰለኝ ይመስላል። ባህሪው ነው እስኪ ለዋ ታዲያ ባህሪው ነው። አንቺ አፕል ማንጎ ነው ማንጎታን አፕል ማንጎ እቺን እንግዲህ 120 ብር ነው የገዛሁ ማለት ነው። ሌላ ምን ገዛሁ መሰላችሁ? ያልገዛሁት እንትን የለም። ያው ኪኔቶ ነው ሰራለው ስታይ ደግሞ እቺን ኮካ ኮላ እና ኪኔ ሰራላሽ እንዴ ያስፈልጋል እኮ አይዋ ሹክራን እንኳን ታቂም ሹክራን እሱን እቺ እንግዲህ አንዷ 20 ብር ናት 20 ብር ናት አንዷ ወፍሬ 40 ብር ገዝቻለሁ ማለት ነው። ኪኔቶስ ይሰራናል ግዛል ይብላል ግን አረስቷል እንደው አውቆቹ ያው ገዝቻለሁ ማለት ነው። ሌላ እንግዲህ ተጠራው ሽንኩርት ነው። ቲማቲም ዛሬ በገበያው ላይ እንቷ አላማም የምትሉ ቲማቲም ዛሬ ረካሽ 1 ኪሎ ስንት ነው? ዛሬ ስንት ነው ብትገዢው አንቺ? 50 ብር ነበር ዛሬ 30 ብር ወረደ 30 ብር ተገዝቷል። እና ደግሞ ለዲያቦ መጋገሪያ ብዬ ይሄው ምንድነው ካሜራ ሰው ፎቶ ማንሻ ነው ማለት ነው። ይሄው ዱቄት ይሄው ዱቄቱ 10 ኪሎ ዱቄት ናት እቺ 1000 ብር
ዱቄት ኪሎ 1000 ብር ነው። ኪሎ 100 ብር ነው። 10 ኪሎ 1000 ብር ማለት ነው። ከዛ በመቀጠል የገዛሁት እንግዲህ ቃሪያ ነው። ያው እንግዲህ ቪዲዮ ታይሽ ቢሆን ቃሪያስ 30 ብር ማለት ነው። በጣም የሚገርመው ማለት ነው። ዋናው ነገር እሺ፣ ይሄ ሽንኩርት ይታያችኋል በደንብ ሁሉ። ይሄ ሽንኩርት ቀይ ሽንኩርት ነው። ታያችኋል እንታያችሁ እርግጠኛ ነኝ። እና ይሄ ሽንኩርት እንዴት ነው እስኪ መጀመሪያ ተማራቲ በፊት ያለ ሽንኩርት እኮ አነስ ያለ ጥሩ ነው። የለም ገበያው ላይ ያለው እሱ ነው። ይሄ የታገር ሽንኩርት ነው ታዲያ የሚመረተው ገራዶ ነው አይደል? ገራዶ እንግዲህ ይሄ ሽንኩርት እንደምታዩት ያለ ሽንኩርት ይሄ ነው። 1 ኪሎ 100 ብር ነው ማለት ነው። እና 100 ብር ሳይገርመኝ ዘሩ የሽንኩርቱ ዘር የእስራኤል ነው አሁን እስራኤል ጨረሰችም ነው። የእስራኤል ዘር ነው አሁን ትልቅ ነው የተመሳቸው የተዘራው የሀገራችን ሽንኩርት ነው። ዙሩ ገራዶ ነው ግን ዘሩ የእስራኤል ነው ብለውኛል። እንደዚህ አይነት ሽንኩርት ገዝቻለሁ ማለት ነው። ሌላ እንግዲህ የገዛሁት ዋናውና አንገብጋቢው ዘይት ነው። ዘይት እንግዲህ እንት ገባ የምትሉ ዘይት በጣም ተወዷል። አሳያችሁ ብዬ ነው ለእናንተ። የ6 ነው አለዲግ ይሄን ሰገድሽ ጠይቄ ነበረ። ይሄው እንግዲህ 5 ሊትር ዘይት ይሄው ገዝቼልሻለሁ ይላል። ስለዚህ 5 ሊትር ዘይት እንትን መስራችሁ 1500 ብር ነው የገዛሁት። 1500 1600 ብር ዘይት ማለት ነው። ይሄው ዘይት ገዝቻለሁ። ሌላ የቀረ ምንድነው? የቀረን የለም። ያው ደግሞ አንዴ ጠይቋቸዋለሁ። እነዚህ ነው ወረቀት ጻፍ ስላደረኳቸው ምንድነው ጠይቀው? ስኳር 1 ኪሎ 150 ብር እሱን እዙ ተገዣለሽ ነው ሱቅ ስለሆነ። ዱቄት ያው ኪሎ 1 ኪሎ 100 ብር ነው ብያቸዋለሁ። 10 ኪሎ 1000 ብር ማለት ነው። ቡናም 1000 ብር ነው 1 ኪሎ ማለት ነው። ዘይትም ይሄ 1500 ብር ነው። ዶሮ ሰው ቪዲዮ ላይ ያለ ቀርጫቸዋለሁ። ቀጣይ ልቀዋለሁ። የሀበሻ ዶሮ ከ600 ብር እስከ 1000 ብር የሀበሻ ዶሮ ማለት ነው። በዛሬው ገበያ ሲገበያዩ 600 ከዛ በታች የለም 600 የሀበሻ ዶሮ ከ600 ጀምሮ እስከ 1000 ብር የሀበሻ ዶሮ መነሻው 600 ነው። የፈረንጅ ዶሮ ደግሞ መነሻ 1000 ብር መጨረሻው ከፍተኛ ይሄ ዝቅተኛ 1000 ብር ከፍተኛው 2000 ብር። 2000 ብር ዛሬ ሲገበያዩ በዛሬው ገበያ። ከዛ ከዶሮ በመቀጠል እንግዲህ የማይቀረው ወድሜከው እንቁላል ነው። የሀበሻ እንቁላል 19 ብር ሲሸጥ የፈረንጅ እንቁላል ደግሞ 20 ብር ሲሸጥ ውሏል። እና ይሄን ይመስል ነበር ማለት ነው። እንግዲህ ምን ውድ መካሽ ኑሮ እንዴት ነው የሚለውን ቪዲዮ አይታችሁ ማለት ትችላላችሁ። እንግዲህ ገምገም ትችላላችሁ። አድርጎ አሳይቷችኋል። እቺን ሸማምቻለሁ ለእናንተ አደረሳችሁ ብዬ ነው። ባለፈው የሚያውቃ አንዳንድ ጊዜ እንደዚህ እነሱ ላክ ማድረጉ ጥሩ ነው ስላላችሁ የሆነ ሰዓት እንደዚህ እንትን ብለን ነበርና አንዳንድ ጊዜ እነሱ መላክ ያስፈልጋል ትላላችሁ። እኛ እኮ እንደዚህ ሄደን ይሄን ያህል ስንላቸው በቃ 500 ብር ይሰጡና ሄዱ ይሆናል ገበያ ማለት ነው። አይመስላችሁም? ላክ ታረጉ ጥሩ ነው ትላላችሁ። እና ዛሬው ገበያ እንደዚህ ነበር ማለት ነው። ባለፈው ያው ለኢዲ እንኳን አደረሳችሁ ነው ብዬ አጋጣሚ ይሄንን እንገራችሁ ብዬ ነው። ስለዚህ ሌላ የሚቀራችሁ በግ እንዴት ነው ምናምን የሚለው ቪዲዮ ላይ ስላለ በግ ያው የገዛው በግ አለ። አንድ በግ 7000 ብር ከ7000 ብር ጀምሮ ያው እስከ 20000 ብር አለ በግ ማለት ነው። ከዛም በላይ አለ። ፍየል አሁን አንድ ፍየል ትልቅ ፍየል ነው 30000 ብር ሰጥተው ታሸጣማ ይሩም ማለት ነው። የዛ ነው። ሌላ እንግዲህ በመላው እስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው ኢድ አል-ፈጥር እንኳን አደረሳችሁ። በያላችሁበት ሰላማችሁ ይብዛ። በዓሉ የመተዛዘን በመፈቃቀር የምታሳልፉት ያርጋችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ እንደምታዩት ወደ ተመልካቾቻችን ይሄ በግና ፍየል ተራ ነው ማለት ነው። ያው እንግዲህ ድንጋይ ቢጣል መሬት አያርፍም ማለት ነው። ገዥም ገብቷል፣ በግና ፍየልም ገብቷል ማለት ነው። ሮቢት ገበያ ነው የምንገኘው። አሁን ተመልካቾቻችን እንዴት አያችሁት? ወደ ውስጥ ገባ ብዬ እስኪ ደግሞ ያለው ነገር አሳያችኋለሁ። አሁን ጫፍ ላይ ሆኜ ነው እያሳያችሁ ያለሁት።
በነገራችን ላይ በግና ፍየል ብቻ አይደለም፣ ያው ቀንድ ከብት ራሱ አለ ይታያቸዋል። ጥጃ፣ በሬ፣ ላም ምናምን አሉ እዚህ ጋር ተገጭ ከሆነ ቁጥር ስንት ነው? ቤት 19 የሀበሻውስ ይሄን ተወበግ እንግዲህ 7500 ነው የተገዛው። የታያችሁት ስንት ነው አባ? 15 Sağ